በኤአይ መስፋፋት ምክንያት እየተስፋፉ የመጡ አዳዲስ የማጭበርበሪያ መንገዶች ከመቼውም ጊዜ በላይ አሳሳቢ እየሆኑ መጥቷል። የሌላን ሰው ማንነት ከመስረቅ ጀምሮ የሰው ልጆች ላይ አደጋ እስከ መፍጠር የተደረሰበት ሁኔታ ነው ያለው። አስከፊው ነገር ደግሞ እውነትን ከውሸት መለየት አለመቻላችን ነው። እኔም በዛሬው ቪዲዮ ኤአይን ተከትሎ የመጡት ዋና ዋና የማጭበርበሪያ መንገዶች እና ምን ማድረግ እንዳለባችሁ፣ ዲፕ ፌክ እና ክሎኒንግ እንዴት እንደሚሰራ፣ የኦንላይን ገንዘብ ማጭበርበሪያዎች እንዴት እንደሚሰሩ እና ከዚህ ሁላ እንዴት ራሳችሁን መጠበቅ እንዳለባችሁ ላሳያችሁ ሞክራለሁ። የቻናሉን ሰብስክራይብ በማድረግ የቪዲዮውን ሼር እና ላይክ በማድረግ አብራችሁ እንድትቆዩ እጋብዛችኋለሁ። ወደ ቪዲዮ። ወደ ቴክኖሎጂ ሲመጣ ኔጋቲቭ ፖዚቲቭ አብሮት ነው የሚመጣውና ከነዛ ጎጂ ጎኖች መካከል ደግሞ እንግዲህ እሱን ተጠቅሞ የተፈጠሩ የማጭበርበሪያ መንገዶች ወር ደግሞ ስካም የምንላቸው ዋነኛው ነገር ነው ማለት ነው። ድሮ እንግዲህ ስካም ማለት ወይ ደግሞ ኦንላይን ስካም ማለት በጣም በቀላሉ አይደንቲፋይ መደረግ የሚችሉ አይነት ነበሩ። ዛሬ ግን የሳይበር ወንጀለኛ ማጭበርበሮችን የበለጠ አሳማኝ፣ አውቶማቲክ እና ከመቼውም ጊዜ በበለጠ ደግሞ ለመለየት አስቸጋሪ ለማድረግ የኤአይ ቴክኖሎጂን እየተጠቀሙ ይገኛሉ። በቀላሉ ድሮ አይተን ልንፈታቸው የምንችሎችን የስካሞች ወር ደግሞ የማጭበርበር ስልቶችን ዛሬ ኤአይ ሲስተምን እንግዲህ ክፉ ሰው እጅ ሲገባ በክፉ መጠቀም ስለሚቻል በጣም ኮምፕሌክስ እያደረጉብን ይገኛሉ ማለት ነው። ባለሙያዎች እያስጠነቀቁ ካሉት ነገሮች እንግዲህ አንዱና ድሮ የሆነ በጣም ጎበዝና ስኪልቱ የሆነ አቅም አላቸው የሚባሉ ሀከሮች ያስፈልጉ የነበሩ ማጭበርበሮች ዛሬ እንግዲህ በተራ ሰው እነዚህ ኤአይ ሲስተሞችን ተጠቅሞ በቀላሉ እና በብዛት እየተፈጸሙ ይገኛሉ። ማጭበርበሮች ኤአይ ሲስተሞችን በመጠቀም እነዚህ ስካሞች እንግዲህ ደግሞ ከቴክኖሎጂ ይልቅ እንደውም የሰዎችን ስሜት ላይ ትኩረት በማድረግ እና ማጭበርበር ላይ ፎከስ ማድረጋቸው ደግሞ ይበልጥ አደገኛ እንዲሆኑ አድርጓል። ቴክኖሎጂ እውቀት፣ ቴክኒካል ኖሌጅ ብቻ ሳይሆን ይሄ እነዚህ ሲስተሞችን በሚገባ በድምጽ በብዙ ነገር ማኒፑሌት መድረግ ስለሚችሉ እነዚህም በትክክል መጠቀም የቻለ ያወቀበት ብዙ ማጭበርበሮችን ማድረስ መቻሉ ደግሞ ይበልጥ አደገኛ ያደርገዋል ማለት ነው። እስቲ እነዚህ ዋና የሚባሉ አደገኛ መንገዶችን ልንገራችሁ። የመጀመሪያው ቮይስ ክሎኒንግ የሚባለው ነው። እንግዲህ ቮይስ ክሎኒንግ ማለት የሰዎችን ድምፅ ለመለየት በሚከብድ መልኩ አስመስሎ መናገር ነው ማለት ነው። የኔን ከ30 ሰከንድ በታች ያነሰች ድምፅ ካገኘ የሆነን ኤአይ ቱል ተጠቅሞ የኔ ሲስተም ኮምፕሊትሊ እኔ ያልተናገርኩትን እንዲናገር ማድረግ የሚቻልበት ካፓሲቲ ወር ደግሞ ሲስተም ነው ማለት ነው። እነዚህ ኤአይ ሲስተሞች በጣም በትንሽዬ ኮንተንት በማግኘት ብቻ እነዛን ድምፅ አናላይዝ አድርጎ ክሎኒንግ የሚባለውን ክሬት ማድረግ ይችላሉ ማለት ነው። በቀላሉ ማስመሰል ይችላሉ ማለት ነው። ስለዚህ እናንተ የሆነ ድምጻችሁን ስልክ ደውሎ ሰው ማታውቁት ቁጥር ድምጻችሁን ፈልጎ ለ30 ሰከንድ ብቻ የሆነ ነገር እንድትዩትና ያንን ድምጽ ብቻ ሌላ ነገር ለመጠቀም ፈልጎ ሊሆን ይችላል። በዛ ላይ ደግሞ ከየትም ማግኘት ስለሚችል አደጋው ከባድ ነው ማለት ነው። በሌላ መልኩ እንግዲህ ከፈለጉ ከኢንተርቪዎች፣ ከፖድካስት፣ ከዩቱብ፣ ከሶሻል ሚዲያ በቃ ከትንሽ የድምጽ ማግኘት በቂያቸው ስለሆነ ከነዚህ ቦታ ይሰበስባሉ ማለት ነው። ለምሳሌ በዚህ በቮይስ ክሎኒንግ እንግዲህ አንድ የዱባይ ካምፓኒ ወደ $35 ሚሊዮን የሚጠጋ ተጭበርብሯል። የሆነ የባንክን ዳይሬክተር ድምፅ በማስመሰል ለባንክ ኤምፕሎዮቹ ወር ደግሞ ሰራተኞቹ ይህንን $1 ወር ብር እንዲያስተላልፉ በተሰጣቸው ትእዛዝ ድምፁ ኦልሞስት በቃ እሱ ስለሆነ አለቃቸው ድምፅ ስለመሰለ ይህ ነገር ተሰርቶ ከረጅም ጊዜ ቆይታ በኋላ ነው የታወቀው እና እሱ አለመሆኑ ማለት ነው። $35 ሚሊዮን ማጭበርበር ደርሷል በቮይስ ክሎኒንግ ብቻ ማለት ነው። ታዲያ ይህ ሁላ እንግዲህ ቮይስ ክሎኒንግ የሚባለው በተለይ ኤአይ ከመጣ በኋላ ምን ያክል አሳሳቢ እንደሆነ አንዱ እና ትልቁ ማሳያ ይመስለኛል። ሁለተኛው ደግሞ ዲፕ ፌክ ወር ደግሞ ቪዲዮዎች ናቸው። ዲፕ ፌክ ቪዲዮዎች ማለት ነው። ልክ ድምጻችንን ኮፒ ማድረግ እንደሚችሉት እኛ የምናወራ አስመስሎ የኛን ቪዲዮ ተጠቅሞ የሚሰራበት ማለት ነው። ይሄ ደግሞ በጣም አሳሳቢ ነው። እንግዲህ ከቅድሙ ይልቅ ድምጽን ብቻ ሳይሆን ነው ካላዩ አላምን የሚሉ ሰዎች አሉና አይተህ እንኳን በዚህ ዘመን ማየት ምን ያክል ማመን እንዳልሆነ አንዱ ትልቁ ማሳያ ነው ማለት ነው። ለምሳሌ በ2024 አካባቢ ስካመሮች ፐብሊክሊ አቬይለብል የሆኑ ቪዲዮዎችን በጣም የካምፓኒ ኤክስኪዩቲቮችን ሆንግ ኮንግ ውስጥ የሚገሙ የካምፓኒ ኤክስኪዩቲቮች ኮሌክት አደረጉ። ከያገኙበት ቦታ ኮሌክት አደረጉና ኤአይ ሞዴላቸውን ትሬን አደረጉ እነዚህ ሞዴሎች ላይ ማለት ነው። ኤአይ እንግዲህ ቤዚካሊ የሚሰራው ዳታ ይሰጠዋል። በዛ ዳታ መሰረት ከዛ በተማሩ ተነስቶ የሚሰራው ነገር ስለሆነ ስለዚህ አስተምሯቸው አስተምሮ ሚቲንግ ክሬት አደረጉና ቲምስ ሚቲንግ ክሬት አድርጎ ያው እንዳለ በእነሱ ሰዎች ስላልኩን ሲኦዎች ናቸው እዛ ጋር ጆይን ያደረጉት። ስለዚህ አንዱን የካምፓኒ ሰራተኛ ጆይን እንዲያደርግ ይጠይቁታል ወደ ቪዲዮ ማለት ነው። እሱም ያው ጆይን ያደርጋል። ያው እነሱ ናቸው ያሉት ብሎ ሲያያቸውም ሲያወሩ ሙሉ ነገራቸው እነሱ ስለሆነ ጆይን ያደርጋል። ግን ደግሞ ኤክስኪዩቲቮቹ ደግሞ የስራ አለቃዎቹ እዛ ጋር የነበሩት ፌክ ናቸው ማለት ነው።
እዛ ጋር እንግዲህ እዛ ላይ አንዱ ይሆንና ከዛው እዛው ሚቲንግ ላይ ወደ ስንት ነበር? ወደ 26 ሚሊዮን ዶላር አካውንት ወደ 26 ሚሊዮን ዶላርን ወደ የሆነ መልቲፕል አካውንቶች ትራንስፈር እንዲያደርግ አንደኛው እዛው ላይ እንትን አለ የሆነ ዳይሬክሽን ይሰጧል ማለት ነው። ስለዚህ ምን ያክል ጉዳት ሊያደርስ እንደሚችል ትልቁ ማሳያ ነው። ይሄኛው ደግሞ ቪዲዮ ተጨመረ ድምፁ ራሱ ብሶ እያለ ቪዲዮ መጨመሩ ደግሞ ትልቅ ሪስክ መሆኑን ማሳያ ነው ማለት ነው። ሌላው ከሴሌብሪቲዎች ጋር ተያይዞ ዲፕ ፌክ ሴሌብሪቲ ኢንቨስትመንት ስካም ይባላል። ታዋቂ ሰዎችን በማስመሰል አሳሳች ቪዲዮዎችን በመስራት ሌሎች ሰዎች አምኖ ያንን ነገር እንዲከተሉና የሚፈልጉትን ማስደረግ ነው አላማቸው። ስለዚህ አንድ ታዋቂን ሰውን ይወስዳሉ። የሀገር መሪ ሊሆን ይችላል፣ አርቲስት ሊሆን ይችላል። በሱ መልክ በቃ እንዲያደርገ ይሄን ተጠቅም ያለው ብሎ ቪዲዮ ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ይመጣላችኋል። ከሌማ እንዲህ ካደረገ እኔስ ዋይ ኖት ብላችሁ ፎሎ እንድታረጉትና የእነሱ ወጥመድ ውስጥ እንድትገቡ የሚያደርጉበት ሚንስ ነው ማለት ነው። ያ ሰው እኮ አላለም። ያውን የሁለቱን የቅድሙን ቴክኖሎጂ ኮምባይን በማድረግ የቮይስንና የዲፕፌክ ቪዲዮን ቴክኖሎጂ መጠቀም ሌላ ሰው ያላለውን ያደርጉና ያንን ነገር ፓዙን የምትከተሉና ወጥመዱ ውስጥ እንድትገቡ የሚያደርጉበት ወይ ነው ማለት ነው። ሌላው እንግዲህ ፌክ አይዴንቲቲ የሚባለው ይሄ የውሸት ማንነት ማለት ነው እንግዲህ። ስለዚህ በጣም እናንተ ያልሆነውም የእናንተን ዳታ ተጠቅመው የእናንተ ፎቶ ተጠቅመው ብዙ ነገሮች ማድረግ ይቻላል። ለምሳሌ በዚህ ኬስ ኮሪያ ላይ የነበሩ ኖርዝ ኮሪያ ናቸው። ኖርዝ ኮሪያ ናቸው በኢኮኖሚ ተገሎ የለ ዌስተርን ወይ ደግሞ አውሮፓና አሜሪካ ስራዎች ላይ አፕላይ ያደርጉ አክሴፕት አይደረጉ። ስለዚህ ምንድነው ያደርጉት? የሌሎች ዓለም ሀገራትን ሰዎችን ፎቶ በመጠቀም ሲቪያቸውን ቢልድ አድርጎ ስራ መቀጠር ደረጃ ደርሷል። አንዳንዴ ላወቀበት የሚባለው ለዚህ ነው። ቴክኖሎጂው በመጥፎም በጥሩ መጠቀም ይቻላል እና እነዚህ ሰዎች አጭበርብሮ ሌላ ሀገር ሰው መስሎ ፎቶቸውን ሲቪያቸው አክሰፕት ተደርጎ ስራ የሚያገኙበት ደረጃ ደርሷል። ይህን የሰዎችን ተጠቅሞ ማለት ነው። ሌላ በጣም አደገኛው ነገር ቨርቹዋል ኪድናፒንግ የሚባል ነው። ይሄ ምንድነው? ማገት ነው የሚባለው። አግቶ የሆነን ሰው አግቶ ከዘመድና ከቤተሰብ ብር መጠየቅ የሚደረግበት ሙከራ ነው ማለት ነው። ይህን ነገር ለማሳመን ምንድነው የሚያደርጉት? የኤአይ ቮይስን እና ቪዲዮ ሳይሙሌሽኑ ነው የምጠቀመው። ልክ እኔ ያወራው ይመስል በቃ ደውዬ ቤተሰቤ ኧረ ተይዣለሁ እዚህ ጋር እንደዚህ ሆኛለሁ ቪዲዮ ላኩልኝ ምናምን ምንድነው ብር ላኩልኝ ብዬ ወደ ቤተሰብ ወደ እናት ወደ አባት ወደ ሌላ ዘመድ ይደውላሉ ማለት ነው። ስለዚህ ብዙ ሰው የሚሸወደው ብዙ ጊዜ ሁላችንም ላይ ሲደርስ ነው የምናውቀው እና በዚህ ሁኔታ ውስጥ ሆኖ ኤአይ ነው ምሎ ራሱ አይመጣለትም ብዙ ሰው ማለት ነው። በተለይ አሁን ባለንበት ሁኔታ በተለኛ ሀገር እንደዛ ቢባል አይደለም ቪዲዮና እንትን ድምፁን አይተው ይቅርና ድምፁን ብቻ ቢሰማ ራሱ ወይኔ ልጄ ምናምን ደንግጦ ወደ አክሽን ነው የሚሄደው። ስለዚህ እነሱን ታርጌት የሚያደርጉ ይሄንን ነው ማለት ነው። በዛ እንግዲህ እንዲህ ካደረጋችሁ እንዲህ ይባላል። ሰው የተደራገጠውና ያልገባው እንትን ያደርጋል ማለት ነው። ስለዚህ ለማስጠንቀቂያ ያክል እንዳልኳችሁ እንግዲህ አሁን መስማትም ሆነ ማየት ማመን አይደለም። ሬድ ፍላግ የሆኑ ቀይ መስመሮች የሆኑ ነገሮች አሉ። እነሱን ለማስታወስ ያክልና የገባኝ እነዚህ ነገሮችም እናንተ ብታውቁ ጥሩ ነው የምላቸው ነገሮች አሉ። የመጀመሪያው ደረጃ እኔ እንደሚመስለኝ በተለይ እንደዚህ የማጭበርበር ምንድነው እገታ ጋር ተያይዞ የሚደረጉትን ነገሮች ብዙዎቻችን ላናደርግ እንችላለን እንጂ የሆነ ሴክሬት ኮድን ከፋሚሊዎቻችን ጋር አድርገን የሆነ ነገር ብትሆኝ ይሄንን ካላልሽኝ በቃ ሀፕን እንዳላደረገ ነው ብሎ ሴክሬት ኮድ ዲፋይን ማድረግ ነው። ስለዚህ እኔ ከተያዝኩኝ የሆነ ወርድ አሞኛል እንትኖኛለሁ አይነት ነገሮችን ወርድ ካላወጣው ምን ፌክ ሊሆን ይችላል ብሎ እሱን ብታደርጉ አይደል አፕሊካቢሊቲው ብታደርጉ ከዛ ያኔ የሆነ ሰው ደውሎ እንደዚህ ሆኛል ብሎ ያንን ቃል እዛ ውስጥ ካላገኘ ፌክ ነው ብለው ነገር አንዱ ልትይዙ ትችላላችሁ ብዬ አስባለሁ። ወይ ደግሞ በሌላ መልኩ ደግሞ ከዚህ በፊት በምናውቃቸው መንገዶች ለማጣራት መሞከር ነው። ስልካቸው ላይ መደወል ሊሆን ይችላል። የት ነበሩ የት ናቸው ምናምን ለትንሽ ደቂቃም ወስዶ ለማየት መሞከሩ አይከፋም። ስለዚህ በአጠቃላይ አለማመንን እንደ ዲፎልት ነገር ነው ፕራይመሪ ነገር መሆን ያለበት። አይ ቲንክ አለማመን ከምሎ ይነሳና ከዛ ወደ ማመኑ መሄድ ይሻላል እንጂ አምኖ ላይሆን ይችላል ወደ ምሎ ከመሄዱ ላያዋጣ ይችላል ማለት ነው። እናንተስ ምን ትላላችሁ? እንደዚህ የደረሰበት የምታውቁ ሰው አለ? ይህንን መረጃ ደግሞ እንግዲህ ጠቃሚ ሆነው ካገኛችሁ ለሌሎች ቤተሰቦቻችሁ፣ ዘመዶቻችሁ እና ጓደኞቻችሁ ሼር ብታደርጉላችሁ ይጠቅማችኋል እንጂ የጎዳችሁ። ቻናላችን ደግሞ ሰብስክራይብ አድርጉ፣ ሼር አድርጉላችሁ ይህንን መረጃ። በቀጣይ ኤአይ ሪሌትድ በተመለከተ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሆኖ